ያስቀራል በሶሻል ሚዲያ እስካሁን አልወጡም የለም ፎቶአቸው ሲጀመር እነዛ እኮ ሶሻል ሚዲያ ላይ የወጡት ወንድ ሙድ አላፊዎቹ ናቸው አላፊዎቹ መከተለው እነዛ ፎቶአቸው ጥያቄ ልጠይቀው ነው ይቅርታ እሺ እንት ወንድሜ ይልቅ እየተሰማ ከሆነ ሐናን ከናንተ ለይተው ጉርጓድ ውስጥ ማለት የሆነች ገደል አካባቢ የደፈሯት እናንተን እየመሯችሁ የሄዱት ተክላይ የሚባለው የተክላይ ተቀጣሪዎች ናቸው ወይስ ሌሎች ናቸው? ናቸው ወይስ ከካምፕ ላይ ነው እነሱ እዛው ካምፕ ነው እንጂ ሌላ ሰው ከሌላ ቦታ መንገድ ላይ የያዛችሁ ሽፍታ ሌላ ሰው ነበር ወይስ ሐናን ተቀጣችሁ? ሽፍታ አስፈራርቶ እንደዚህ ነገር ምናምን አንድ ተማሪዎቹን መታቸው እኔን መታኛው ውሾት ነው አንድ ሽፍታ አላገኘንም። እሺ ወሳያ ይሄን ይመልስልኝ። እጇን ይዘዋት ሁለቱ አንዱ የደፈረውና ሁለቱ ከዛ የመጡት እጇን ይዘው እኛን ሂዱ አሉ ስትል ቁማ ሳለ የለበሰችው ልብስ ምን አይነት ነበረ? ሐኒ ምን አይነት ከለር ቢጃማ ነው ከስር ላይ ያርጋለች የምን አይነት ከለር የደረቀ ቅጠል አይነት ከለር እንደዛ ቢጃማ ነው የለበሰችው ቢጃማ ነው የደረቀ ቅጠል ማለት ብራውን ማለት ነው ሐና ራሱ ቪዲዮ ሰርታበታለች መኩ አለ ይሄ እሱ የሚለው ቢጃማ ሐና ለመጨረሻ ጊዜ ሰራችሁ ቪዲዮ ሶስተኛ ላይ ምናምን አብፋን ነው አለ አሁን የሚለው ሌላ ለጠይቋል። አሁን ጋይስ ክሊር መሆን ያለበት አንድ አሁን የመጣችሁ ሰዎች የገጠር ልጅ ሲናገር ገመዱን እንደወጣነ ያው እንግዲህ ከዛ ተደፍራ ገመዱን ወተን ለ8 ሰዓት መንገድ ሄደን ምናምን ያለው ገመዱን እንደወጣች እዛው ላይ ደፈሯት። ከጎን ድንጋይ የከለለን ነው ሩቅ አይደለንም። መቷት እንዴ ያለቻቸው ከደፈሯት በኋላ እኛ ጋር ሄደችን ይዘዋት ነው ሄዱት። ሁለት ሌላ ሽፍታ መተው እሷን ይዘው ሄዱ። እኛን በጥፊ መተው ቀጥሉ እንዳልጠብስህ ብሎ ከዛ በኋላ ብቻችን ሄድ ነው ማለት የገጠር ልጅ ግን ያለው ከተደፈረች በኋላ ለ8 ሰዓት ያህል እኛ ጋር አብራ ሄዳለች ምንም አልሆነችም ነበር ምናምን ሲል ነበር። ይሄኛው ልጅ ከጎን ያየው ሰው እንግዲህ በግልጽ የተናገረ ሚኪ እዚህ ጋር ልጅ ያለው ምንድነው ሚኪ እየተቀዳ ስለሆነ የደፈሯት ናቸው ሁለቱ ይዘዋት የቀሩት እነዛ ሲመጡ ናቸው ሌላም ተጨመሩ መጡ። ይሄው ምን አለ መሰለህ ከወዳ ይዘው የመጡት ሁለት ነበሩ እነሱ ናቸው። እዚህ ገመዱን ወጥተን ከደፈሯት በኋላ ሁለት ተጨመሩ ነው አይደል ያልከው? ወዲያው ሁለት መጡ ከሳውዲ ድንበር እስከዛ እስከ ገመዱ ይዘው የሄዱ ልጆች ከሳውዲ ድንበር እስከ ገመዱ ይዘው የሄዱ ልጆች ደፈሯት እሷን ይዘው አፈሩ ወደ ኋላ ወዲያው ሁለት መጡ እኛን ይቀጥሏሉ ሁለተኛ አይዚም አራት መሆናቸውን እዛ ላይ እሱን ሲናገር እንጂ ሁለት ነበሩ መጀመሪያ። እዚህ ማወቅ ያለባችሁ ከሳውዲ የውሸታቸው ውሸት ከሳውዲ ድንበር ይዞን ሲመጣ የነበረው አንድ ደላላ ነበር አለ ስትደፈር ደላላውም ዝም ብሎ ዝም አለ። ሽፍታው ደፍሯት ካበቃ በኋላ አዝሯት ይዞ መጣ ነበር ያለው። አለፍ ሲሉ የት ሁለት ሆኑ ደላላዎቹ የሚለውን አልጠየቅነው የገጠርን አሁን ትክክሉ ሁለቶቹ ናቸው ይዘዋቸው የመጡት ከደፈሯት በኋላ ድንቱን አሳልፈው ድንበሩን ገመዱን ተወጣችሁ በኋላ የደፈሯትና ከሳውዲ ድንበር ገመዱ ድረስ ይዘዋቸው የመጡት እሷን ይዘዋት እዛው ቀሩ። ሌላ አዲስ መጥተው ወደ ካምቡ ፋርሻ ወሰዷቸው። እኛን ይዘው ወደ ካምቡ ሻንጣዋንም ስልኳንም እዛው አስቀመጣቸው። አስቀምጠዋል። በወቅቱ ሌሎች ሴቶች ነበሩ አልነበሩም? ከሷ ውጭ ሌላ ሴት ነበረ በዛ መሃል አንተ በነበርክ? ሳውዲ ድንበር ላይ ነበሩ እነሱ ሌላ ላቸው ከለየ ነው ሁለት ሴት እና አንድ ወንድ ናቸው መሰለኝ። እነሱ ከኛ በፊት ነው የተጨመሩት እና ከነሱ በኋላ ነው የተጨመሩት። ብቸኛዋ ሴት የነበረች እሷ ነበረች ብቻ እሷ ናት ብቸኛዋ ሴት የነበረች። ኦኬ ሰያ ከሳውዲ ሁለቱ ደላሎች ይዘዋቸው ሄዱ። ስማቸውን ያውቀዋል?
ስማቸውን አታውቀው የደፈሯት ናቸው። ኦኬ ኦኬ። ስለዚህ ጌታሁን የሚባለው ልጅ ስለሆነ የሰጠው ይመች እንግዲህ ማን እንደሆነ እንግዲህ ያወቃችሁ ነው። ለማንደላላ እንደሰጠ ስማቸውን ይናገራል። እነሱ ናቸው ወስደው ገመዱን ከወጣች በኋላ ደፍረው መልሰው ይዘዋት ተመለሱ። የተከለይ ናቸው የተከለይ ሰራተኞች ገብተዋል። ምን ታረጋላችሁ መሰለህ? አባ እንዴ ወንድሜ አይ ቲንክ ከዚህ ጋር መናገርም ካልፈለክ አትናገር። ግን አትሊስት ምንድነው ከዚህ ካለው ሰው የተሻለ መፍትሄ ሊሆን ይችላል የምትለው ነገር ካለ ኦሬዲ ወይ አቡም ቢሆን ሚውት አድርግና አውራውና አንተ በመታሰበው አንተ ቢያንስ እዛው ላይ ስለነበርክ እንደው ይሄ ሰው መፍትሄ ሊሆን ይችላል ልጅቱን ለማግኘት ወይ ለማናገርም ቢሆን ይሄን ሰው ብታናግሩት ነው የተሻለ ነገር የምታገኙ ምናምን የምትለው ነገር ካለ አቡ ሚውት አርጋ አውራውና የተሻለ መፍትሄ አሁን ምን ምክንያቱም ከኛ ይልቅ ከዚህ ካለው ሰው ይልቅ የነበረ ልጅ ስለሆነ እሱ በቦታው ይሻላል የሚለው ሰው ካለ ላንተ ይንገር። ሚውት አድርገው ግን እኛን ሚውት አድርገንና እሱን ብትሆኑ ኖ አይ አደባባይ አይደለም ካንዲ ወንድሜ አደባባይ አይሁንም ምንድነው አትሊስት መፍትሄ የምንፈልግበትን ነገር እንድናደርግ ነው። ምንም አይጠቅምም። እሺ አቡ እስቲ እኔ ያቺ ኦሮሞ ልጅ ማገኝበት መንገድ ልፈልግ መልሼ እመጣለሁ። እስቲ እኔ ያቺ ኦሮሞ ልጅ ማገኝበት ሰምተኛል አባ ያ ሄድ በቃ ሞክርና ተመለስ። እሷ እዚህ ላይ ብላ የምትመጣበትን መንገድ ልፈልግ። ኦኬ ከርድ ማድረግ ግን አትርሳሽ። እሺ ሚኪ ኦሬዲ የገጠር ልጅ ፓስፖርት አውጥቶ ምናምን በህጋዊ መንገድ ነው ሳውዲ የገባው አይደል? ስለዚህ ፓስፖርት ቁጥሩ ካለኩ ይሳቅ የዱባይ ኤምባሲ የሚሰራውን ጠርተን እዛሱ እንዲያዝና ሐቁን እንዲናገርኩ ማድረግ አለ። ባለፈው የመጣው ልጅ ዱባይ ኤምባሲ የሚሰራው አሳውሽ ብርጅ ከታች ፓስፖርቱ አለን የሚሉ ልጆች አሉ። ከታች ቀደም እየጻፉ ነበር። ምናልባት የገጠር ልጅ ፓስፖርት ያላቸው ካሉ በውስጥ እንዲልኩልን እናደርጋለን። ሚኪኛም በቀደመታ እኔና ሳሪ ትኩረት ያደረግነው እነዚህ አጋች እነዚህ ይዘዋቸው መንገድ ሲመሩ የነበሩት እነሱ ላይ ነበር ትኩረት መደረግ አለበት ስንል ነበር። ከነሱ ጭማን እንደሚገፋቸው አይ ቲንክ መሲም ሚኪም ማሰብ ያለባችሁ ሁላችሁም የገጠር ልጅ ምናምን የሚባለው ልጅ ላይ ምን እንደያዙበት ምን እያደረጉት እንደሆነ ምን እየሆነ እንደሆነ ዲቴል የሚያቀርሱ ነው። በዚህ አንድ ጊዜ ሌላ መጠይቁት አለ። በነገራችን ላይ የገጠር ልጅ ወደ 7000 ሪያል የከፈሉት እነሱ ናቸው። ስለዚህ ዋናው ደግሞ ገመዱን ስትወጡ እሷም ስትወጣ እናንተም ስትወጡ ቪዲዮ ቀርጿል። ለምን አልፖስተው የሚያነንም ቆይ ልጠይቀው ወንድሜ እየሰማ ከሆነ ወንድሜ እኔ ገጠር ልጅ ጠይቀው ነበር። መንገድ ላይ ስትሄዱ ጋራ ተራራውን ስትቀርጽ ነበር። እዛ ውስጥ ሐኒን አስገብታታል ብዬ ስጠይቀው አላስገባኋትም፣ ምክንያቱም ቪዲዮ መቀረጽ አትፈልግም እሷ። የሆነ ቦታ ላይ ግን ትንሽ ገብታ ነበረ። አገር ቤት ስንገባ በሰላም ስንወጣ ተፖስተዋለች። እኔ ሶሻል ሚዲያ ላይ እዩኝ ማለት አልፈልግም ብላ አለች። ስለዚህ አልቀረጽኳትም፣ የለም ስልኬ ላይ የለችም ማለት የገጠር ልጅ ነው ይሄን ያለው። እንግዲህ አንተ ባይነት ያየኸው ኦኬ። እንግዲህ ገመዱን ስትወጡ እሱ ከቀረጻችሁ ወንድሜ ገመዱን ስትወጡ እሱ ከቀረጻችሁ እሱ ከኋላ ነበር ማለት ነው። እናንተ እዛ እርቃ ነው ቀረጸበት ቦታ 20 ደቂቃ ነው እየተቀመጣችሁት ወይ 6 ሰዓት ወይ 4 ሰዓት ተቀመጣችሁ? ሰያው አያችሁን? ዋናው ነገር ያለው እዚህ ጋር ነው። ሲጀመር ልጅቷ በጥሩ አቋም ላይ ሆና ነው ሄደችው። የሚያደክም ቦታ እንዳልሆነ አብረው እንደሄዱ
ደቂቃ እንደማንኛውም ሰው ለማረፍ እዛች ጋር ቁጭ አሉ። ያንን ሴራ የሰሩባትና የደፈሯት እዛ ጋር ነው እነዛ። ከዛም በኋላ ሁለቱ እዛ ተቀንጥሰው ሄዱ። ተመልሰው እሷን ይዘዋት ሄዱ። እንዳትዞሩ ብሎ እነዚህኛው አላኳቸው። እነዚህ ደግሞ አድራሽ ስለሆኑ ሁለተኞቹ አዲሶቹ ይዘዋቸው ሄዱ ማለት ነው እኚህን ወንድሞቻችንን። ስለዚህ ከዛ በኋላ ያለውን ነገር ወዴት ይዘዋት ሄዱ የሚለውን በፍጹም ጤነኛ ላይ የሆነች ልጅ ወዴት ይዘዋት የሚለው ጥያቄ ነበረ። አንድ ጊዜ አራቶቹም እናንተ ጋር ካምባል ሄዱ። አራቶቹ አቦታ ጋር ወይ ይሰማል የገጠር ልጅ ያለው ደላሎቹ አራት ነበሩ አለ መጀመሪያ። ወይ ልጠይቀው አራት ነበሩ። ሁለቶቹ እኛን ወደፊት ይዘው መጡ፣ አስቀመጡንና ወደዛ ተመለሱ። አራት ሆነው በቀላሉ እስከ 6 ሰዓት ወይም እስከ 4 ሰዓት ቆዩና አራታቸውም መጡ አንድ ላይ ቀብረናታል ብለው ነው። አራታቸውም እኛ ጋር ካምፕ ሄደዋል ነው። ሁለቱ ሃና ጋር ነበሩ። ሁለቱ ከዛ ያሉት እነዚህ ናቸው። እኛን ይዘው ነው እነዚህኞቹ ይዘዋት ወደኋላ ያረፍንበት። ከዛ በኋላ እስከ ስንት ሰዓት አስከዳችሁ? ታረፋችሁበት? አንድ ጊዜ ታረፋችሁበት እስከ ካምፑ ስንት ሰዓት ሄዳችሁ? 40 ደቂቃ ቢያንስ 40 ደቂቃ ካረፋችሁበት እስከ ካምፑ ድረስ በጣም ቅርብ ነው። ትንሽ ነው እሺ ልጅቱ ከተደፈረች በኋላ በምን አይነት ሁኔታ ላይ ነበረች? ትታችኋት ስትሄዱ አቅም መድከም አላት ወይስ በምን አይነት ፌዝ ላይ ሆና ወይ ከፍተኛ ጉዳት ላይ ነበረች? እናንተ ስትለዩት ወይስ ደህና ነበረች? እነሱ ቁጭ ብለው ድንጋዩ ስር እጇን ይዘዋት እሷ ወደዛ እየጎተተቻቸው እየጮኸች ነው። በዛ ሰዓት እኛም ቀጥሉ እያሉ ነው። ከተደፈረች በኋላ እናንተ ጋር አልተገናኘንም። ስትሄዱ እየጮኸች ነበር። እናንተ ስትለዩት በምን አይነት ሁኔታ ላይ ነበረች ሀና? እየጮኸች ነበር። ያው እጇን ይዘዋታል፣ ግጥም አድርገው እየጮኸች ነበረ በዛ ሰዓት። ስለዚህ ጉዳት ግን አልደረሰባትም። የከፋ ነገር የሚሰጣት ሳይሆን በደህንነቷም እየጮኸች ነበር ከእናንተ ስትለይ የተለየችው ማለት ነው። እና ነበረች አባይ ምናምን አለበሰችም። ባቅሏ ቁና ከሆነ በጣም አሪፍ ነው። እሱን ጥያቄ ምን ልጠይቀው? ደፍሯት እኮ እጇን ይዘዋት እኮ ነው የለዩዋቸው። ምንም ሌላ ይገባኛልና ተደፍራም አቅሏ ላይ ከነበረች እሱ ነገር ለእኔ አይ ቲንክ ለማወቅ ፈልጌ ነበር። አመሰግናለሁ እኮ ከእጃቸው ለመመናጨቅ እኮ እስራግል እያደረገች እኮ ነው። እነሱ ደግሞ እነሱን ቀቅሎ አሏት ይዘዋት እኮ ነው የተመለሰ። ስለሷ የተከራከራችኋት አንተና የጀዋህ ልጅ ማነው ያልኩት ስሙ? አብዲ የሚባል የጀዋህ ስልክ ስጠን በለው። አብዲ የሚባል አሁን ነው እሱ በተለይ የጀዋህ ልጅ በጣም በተሽሉ መተውታል። በጣም ብዙ ታግሏል። የማይሆነው ማለት በአንድ ያልሆነ ሁለታችን ብቻ ነን። ትንሽ እንትን ያለ በተለይ ያፋፋክላለ በዚህ በኋላ አንድ ነገር አቡ በጥፊ የመቱት ልጅ ስልኩን ታውቀዋለህ? ይበለው እስኪ ስልኩን ታውቀዋለህ? የአብዲን የጀዋህ ልጅ አሁን እንግዲህ መቶ ይሁን አላውቅም። እዛ ክፍለ ሀገር እኔ ገጠር እዛ እያለሁ ትንትዋወል ነበር 73 ኦኬ እሺ ጥሩ ስጠኝ እስኪ ከመዝጋታችሁ በፊት አቡ እነዛ ሁለት አሁን ደግሞ ሌላ እሱን ጥሩ ነው። እስቲ ቁጥሩን ስጠኝ አቡ። እዛ የነበሩትን አንድ እዚህ ጋር ከሚሰጥ ብዬ ነው ወይ ሚውት አድርገው ሻርግና ተቀበል ቁጥሩን። አንድ ጊዜ የሆነ ነገር ልንገራችሁ። ስራ ለምን አትከፋፈሉም? የሆነ ላይክ ፍሬ ያለው ነገር እንድንሰራ ይሄ ይመች የሚባለውና ይሄ ማነው የገጠር ልጅ የምትሉትን ታስፍሽ እየሰማኸኝ ነው? ኦኬ ሊግል ናቸው እነሱ ገባ። በእንትን ይቃማ አላቸው፣ የኢትዮጵያ ፓስፖርት አላቸው ገባ። አትሊስት ኢትዮጵያ እንዲታገዱ ማድረግ ትችላለህ። እሱ ያንተ ብዙ ሰው ስለምታውቅ ያ አሁን ፓስፖርቱን የጠየቅኩት ለዛ ነው። ሲስተሙ ላይ እንዳለ ሆኖ በየትኛውም መልኩ ትኩረትን ተደርጎ እንዲመጡ ነው። ብላክ ሊስት በፒክቸር ፕላክ ማድረግ አይችሉም። ዳታ ላይ ይቻላል። አሁን በስም ምናምን ምንም መረጃ ሳይኖር ምናምን እንዳይሉን ቢያንስ አይዲያቸውና ዶክመንታቸው አንድ ኮፒ እንኳን ፓስፖርታቸው ከተገኘ በዛ ቁጥር እንትን ተብሎ
የቤተሰብ ማረጋገጫ ብቻ ነው የሚያስፈልገው። ከዛ አካባቢ የተላኩ 3-4 ሰዎች በእነሱ ነሄድ ነው ካሉ ሌጋል ትራፊክ ውስጥ ለሐናም ብቻ ሳይሆን እዛ ጋር ለሚያደርጉት ወንጀልም ቀጥታ የሚያዙበት ነገር በከፍተኛ ሁኔታ በአራት አቅጣጫዎች እንዲታዩ ይደረጋል ማለት ነው። ያ አትሊስት ሸዋ ላይ ብዙ ንብረት ከ40 ሚሊዮን ለሚያወጣው መሬት ምናምን ፎቅ አለው ተብሎ ገባ